ለአባቷ ተንከባካቢው የምታዝንለት የምትራራለት በጦርነት ወቅቶች ረሱል ሲቆስሉ የምታከመው የግል ሐኪሙም ናት። እንደ እናት የምትሆንለት ብርቅዬ ልጁ ናት። በዚህ ምክንያት የአባቷ እናት የሚባል ለቀብ ወይም ቅጥያ ስም ተሰጥቷታል። አሰላሙ አለይኩም እንዴት ናችሁ? የተከበራችሁ የሀያት ሚዲያ ቤተሰቦች ሳምንቱ እንዴት አለፈ? መልካም እንደነበረ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት ፋጢመቱ ዛህራ የረሱል ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ የሆነችዋን ታሪክ ነው። ከታሪኩ ጋር አብራችሁን ቆዩ። በዘመኗ ሰይደቲ ኒሳ የተባለችዋና ለአባቷ ኡሙ አቢሃ ወይም የአባቷ እናት የተባለችው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሴት ልጅ አቡል ቃሲም ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሐሺም ኢብኑ አብዱል መናፍ የቁረይሽ ሐሺሚትና የአልሐሰንና የአልሁሰይን እናት ፋጢማ ቢንት ዛህራ የተወለደችው ነብዩ ሪሳላውን ከመቀበሉ ከጥቂት ዓመት ቀደም ብሎ ነው። እድገቷ በአባቷ በታላቁ ስነ ምግባር ባለቤት የሰው ልጆች ሁሉ ከላቀውና በእናቷ ታማኟ የባሏ ባልደረባ የሴቶች ሁሉ ሰይዳ ኸዲጃ ቢንት ኹወይሊድ ቤት ነበር። ለአባቷ ተንከባካቢው የምታዝንለት የምትራራለት በጦርነት ወቅቶች ረሱል ሲቆስሉ የምታከመው የግል ሐኪሙም ናት። እንደ እናት የምትሆንለት ብርቅዬ ልጁ ናት። በዚህ ምክንያት የአባቷ እናት የሚባል ለቀብ ወይም ቅጥያ ስም ተሰጥቷታል። እናታችን አይሻ ትላለች ስነ ምግባሯ፣ መልኳ፣ አነጋገሯ ረሱልን የምትመስል ከፋጢማ ውጭ አላየሁም ብላ መስከራለች። እናቷ ኸዲጃ በልጅነቷ ነበር የሞተችው። በዚያም ታጋሽ ነበረች። አንድ ቀን ቤቷ ተቀምጣ ያለ አባቷ ካዕባው ላይ እየሰገደ ባለበት ጊዜ አቡ ጀህልና ግብረ አበሮቹ ረሱልን በሱጁድ ላይ እንዳለ አዲስ የወለደች ግመል ቆሻሻ አንስተው እንደጫኑበት ሰማች። እየሮጠች ሄዳ ከአባቷ ራስ አውርዳ እያለቀሰች ተጠራረግለት ነበር። ረሱልም ቀና እንዳሉ አታልቅሺ፣ ለአባትሽ አላህ ነው ድሉን የሚያመጣለት እያሉ ያረጋጋት ነበር። ረሱልም ወደ መዲና ከተሰደደ በኋላ ፋጢማ ከኡመል ሙእሚኒን ሰውዳ ጋር መጣች። ጋብቻዋም ከአባቷ አጎት ልጅ ኢማም አሊ ቢን አቢ ጣሊብ ጋር በዙልቃዒዳ ወር ጋብቻዋን ፈጸመች። አሊ ሱሐቢየል ጀሊል በጀነት የተበሰረው ረሱል ፍራሽ ላይ ተኝቶ ነፍሱን ለአላህ የሰጠው ጀግና። የአሊ ፍቅር ለፋጢማ እጅግ የተለየና የገዘፈ ነበር። አንድ ሱሐቢ ለፋጢማ ያለውን ፍቅር ሲጠይቀው ሳያት ጭንቀቴን ታስወግድልኛለች ብሎ መልሶለታል። እጅግ በጣም ይቀናባትም ነበር። አንዴ በሲዋክ ጥርሷን እየፋቀች በተመለከታት ጊዜ ለሲዋኩ ነፍስ የሌለህና ከእንጨት የተለየህ ባልሆንክ ኖሮ በተጋደልኩህ ነበር። አሊና ፋጢማ በግጥም ፍቅራቸውን ይለዋወጡም ነበር። ሐሰን፣ ሁሰይን፣ ኡሙ ኩልሱምና ዘይነብን ወለደችለት። ነብዩ ሰለላሁ ዐለይሂ ወሰለም ይወዳታል፣ ያከብራታል። ሲያያት ይደሰታል። ስትመጣ ከመቀመጫው ተነስቶ ይቀበላታል። ልትሄድ ስትነሳም ተነስቶ በር ድረስ ይሸኛታል። ረሱል ብዙ ጊዜ ቤቷ እየተመላለሰም ይጠይቃታል። የበጎነት ምሳሌ፣ ታጋሽ፣ ኢማነኛ፣ ንጹህ፣ ተቂይና አላህን አመስጋኝ ነበረች። ረሱልም ፋጢማ የኔ አካል ነች፣ የሚያስጨንቃት ነገር እኔን ያስጨንቀኛል፣ እሷን የሚጎዳት እኔን ይጎዳኛል ብለዋል። አሊ ይህን የረሱል ሰለላሁ ዐለይሂ ወሰለም ንግግር ግምት ውስጥ በማስገባት በህይወት እያለች ሌላ ሚስት አላገባባትም ነበር። ያህያ ኢብኑ አቢ ከሲር ረዲየላሁ ዐንሁማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሱ ጋር ያለው ፋጢማ መጣች። እሷም ከአንገቷ ላይ የወርቅ ሰንሰለት እያሳየችው ይህ ከአቡ ሐሰን የተሰጠኝ ስጦታ ነው አለች። ረሱልም እንዲህ አሉ፣ ፋጢማ ሆይ ሰዎች ይቺ የሙሐመድ ልጅ ፋጢማ ናት እና በእጇ የእሳት ሰንሰለት አላት ብለው እንዲናገሩ ትፈልጋለሽ ብለው ጠየቋት። ከዚያም ገበያ ሂዳ በሰንሰለቱ ዋጋ ባሪያ ገዝታ ነፃ ወጣች። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አለ፣ ፋጢማን ከእሳት ያዳነ አምላክ አላህ የተመሰገነ ይሁን። አቡ ዳውድ ዘግበውታል። ነብዩ ሰለላሁ ዐለይሂ ወሰለም ባሏን ፋጢማንና ልጆቿን ሰብሰብ አድርገው ሸፍነው አምላኬ ሆይ እነዚህ የኔ ቤተሰቦች ናቸው፣ አላህ ሆይ ፋኺሻን ከነሱ አርቅላቸው፣ አጥራቸው ብሎ ዱዓ አደረገላቸው። ነብዩ ሰለላሁ ዐለይሂ ወሰለም በሞተ ጊዜ እጅግ አዘነች፣ አለቀሰች። ሐዘኗን መቋቋም አቅቷት ነበር። እንደሚታወቀው ከእህትና ከወንድሞቿ የቀረችውና የአባቷን ሞት ያየችው ብቸኛዋ ልጅ ናት። ከቀብሩም በኋላ አነስ ሆይ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ አፈር መጫን እንዴት ተቻላችሁ? እንዴት ሆነላችሁ? እያለች ስትጠይቅ የሰማት ሁሉ ያለቅሳል። ሐዘኗ መሪርና ከባድ ነበር። እናታችን አይሻ ባስተላለፈችው ሐዲስ አንድ ቀን እኔና የረሱል ሰለላሁ ዐለይሂ ወሰለም ሚስቶች በተሰበሰብንበት ቦታ ፋጢማ መጣች። አህለን ወመርሐበን ያ ብንቲ ብሎ ከመቀመጫው ተነስቶ ተቀበላት። ሳማትና ከጎኗ አስቀመጣት። በጆሮዋ የሆነ ነገር አንሾካሾከላት። አለቀሰች። በሁለተኛው ሹክሹክታ ደግሞ ሳቀች።
ረሱል ተነስቶ ሲሄድ እባክሽን ምን እንዳስለቀሰሽና እንዳሳቀሽ ንገሪኝ ብዬ ጠየኳት። የረሱልን ሚስጥር አላወጣም ብላ መለሰችልኝ። ረሱል ሰለላሁ ዐለይሂ ወሰለም ከሞተ በኋላ ጠብቄ ድጋሚ ጠየኳት። አሁን ልነግርሽ እችላለሁ። በመጀመሪያ ያለቀስኩት ሊሞት እንደተቃረበ ሲነግረኝ ነበር። አላህን ፍሪ ሶብሪም ካለኝ በኋላ ቀጥሎ የሳኩትም ቀጣይ ከቤተሰቦቹ የምከተለው እኔ እንደሆንኩ ነግሮኝ የጀነት ሴቶች አለቃ መሆን አትፈልጊም ሲለኝ ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ሞት 5 ወይም 6 ወር በኋላ ፋጢማ ረዲየላሁ ዐንሃ ሞተች። በብዛት የተዘገበው 29 ዓመታት ኖራለች። ጀናዛዋን ባለቤቱ አሊ ያጠባት ሲሆን ወደ መቃብር ሲወስዳትም ሬሳው ከብዶት አግዙኝ አለ። ልብ ታመም፣ ጉልበት ይደክማል፣ አቅም ይከዳል። የሚወዳት ፍቅሩን ማጣት መሪር ሐዘን ነበር። የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ በፋጢማ በኩል ብቻ ሲቀር በሁሉም ተቋርጧል። ረዲየላሁ ዐን ፋጢማ ቢንት ሙሐመድ ቢን አብደላህ ቢን አብዱል ሙጠሊብ ቢን ሐሺም ቢን አብዱል መናፍ አልቁረይሺ የረሱል ሰለላሁ ዐለይሂ ወሰለም ተወዳጅ፣ አዛኝ፣ ሩህሩህ፣ ታጋሽ ልጁ የኢማም አሊ ተወዳጅ፣ ተናፋቂ፣ ተፈቃሪ ባለቤቱ የጀነት ወጣቶች አለቃ የሆኑት የሐሰንና ሁሰይን እናት ፋጢመቱ ዛህራ ይህንን ምድር ለቃ አባቷን ተከትላ ወደ አኺራዋ ተሻገረች። አላህ ይዘንላት። ረዲየላሁ ዐንሃ ፋጢማ። ውድ አድማጮች እዚህ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ትረካውን ከወደዳችሁት ላይክ፣ ኮሜንት እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ ክፍል እስክንገናኝ ድረስ መልካም ሰንበት። አሰላሙ አለይኩም።